ወደ ባለጠጎች መንደር የገባው ዊል እዚህ ለመቆየት ብቻ የአንድ ዓመት ጊዜ መክፈል ነበረበት። ዊል የመጣው ከድሆች መንደር በመሆኑ የሚችለው ብቸኛ ጨዋታ የካርታ ቁማር ነበር። ነገር ግን የዚህ ጨዋታ መወራረጃ በጣም ከባድ ነው። ቁማርተኛው ገና በጅምሩ የ50 ዓመት ጊዜ ሲያስይዝ፣ ዊልም ሳይወድ በግድ የ50 ዓመት ጊዜውን አስያዘ። ሆኖም ዊል ያንን ቁማርተኛ በጣም ንቆት ነበር። ይህ በፊቱ የተቀመጠው ባለጠጋ የጊዜ ባንክ ዋና ስራ አስኪያጅ ሲሆን በእጁ ላይ ከ10 ሺህ ዓመታት በላይ ጊዜ አለው። ባለጠጋው ይዞታውን በሌላ 200 ዓመታት ከፍ ሲያደርገው ዊል የቁማርተኛውን መደናገጥና ማታለል ወዲያውኑ አነበበ። በመሆኑም ያለውን ጊዜ በሙሉ በአንድ ጊዜ ዘግኖ በመወራረድ የመጨረሻውን የ30 ሰከንድ ጊዜ ብቻ ለራሱ አስቀረ። ይህ ማለት ከተሸነፈ ወዲያውኑ ይሞታል ማለት ነው። እንደ እድል ሆኖ ዳኛው ካርታውን ሲገልጠው ዊል ጨዋታውን በበላይነት አሸነፈ። ከ1000 ዓመታት በላይም ጊዜ በአንድ ጊዜ በእጁ አስገባ። የዊል ይህ የሞት ሽረት ወኔ የባንኩን ስራ አስኪያጅ በጣም ስላስገረመው በማግስቱ በሚደረገው ትልቅ ድግስ ላይ እንዲገኝ ጋበዘው። በዕለቱ በጉዞ ላይ ዊልን በትኩረት ስትመለከት የነበረችው ቆንጆ ሴት የዚሁ የባንክ ስራ አስኪያጅ ልጅ ኤልቫ ነበረች። ዊል በድግሱ ላይ ለመገኘት ሲል ብቻ በ30 ዓመት ጊዜ አንድ ዘመናዊ መኪና ገዛ። ዊል ወደ ባለጠጋው ቪላ ሲደርስ በደጃፉ ላይ የቆሙ 3 እጅግ በጣም ቆንጆ ሴቶችን ተመለከተ። በኋላም በባለጠጋው አስተዋዋቂነት እነዚህ ሴቶች የባለጠጋው አማት ሚስትና ልጁ ኤልቫ ነበሩ። የሀብታሞች ህይወት እንደዚህ ነው። ጊዜ በሰውነታቸው ላይ ምንም አይነት የእርጅና ምልክት አይተውም። በምሽቱ ድግስ ወቅት ኤልቫ ወደ ዊል በመጠጋት አወራችው። እሷ ዊል የመጣው ከኮንትሮባንድ ወይንም ከድሆች መንደር መሆኑን ቀድማ ጠርጥራ ነበረ። ነገር ግን ምንም አይነት ንቀት አልነበረባትም። ይልቁንም በዊል ህይወት ትቀና ነበር። ምክንያቱም ዊል የፈለገውን ለማድረግ የሚያስችል ነጻነትና ድፍረት አለው። እርሷ ግን በህይወቷ በሀብታሞች ጥልቅ ህግና ተጽዕኖ ውስጥ ለመኖር ተገዳለች። ዊል ሁኔታዋን አይቶ ኤልቫን ከቪላው ውጪ ወደሚገኘው ሰማያዊ ባህር ይዟት ወጣ። ይህ ዊል በህይወቱ ለመጀመሪያ ጊዜ ባህር ያየበት ቅጽበት ነው። ወዲያውኑም ልብሱን አውላልቆ ኤልቫ እየተደነቀች እያየችው ወደ ባህሩ ዘሎ ገባ። ኤልቫም በዊል ግብዣ በመገፋፋት ለጥቂት ጊዜ ካመነታች በኋላ አብራው ዘለቀች። ይህ በህይወቷ የወላጆቿን ጥብቅ ህግ የጣሰችበት የመጀመሪያ ቀን ነበረ። በሁለቱ መካከል የተለየ የፍቅር ስሜት እየተፈጠረ ባለበት ወቅት ግን የኤልቫ አባት ወደ ቦታው መጣና ሁለቱም በፍጥነት ወደ ቪላው ተመለሱ። ነገር ግን ዊል ሰላም ለማግኘት ገና ሳይተነፈስ የጊዜ ፖሊሶች በድንገት ቦታውን ከበቡት። ምክንያቱም በካሜራ ክትትል መሰረት ዊል ያጋጠመው ባለጠጋ ከመሞቱ በፊት አብሮት የነበረው ሰው መሆኑን ደርሰውበት ነበር። አሁን ደግሞ ያንን ሁሉ የጊዜ ሀብት ይዞ ወደ ባለጠጎች መንደር መምጣቱ ዊልን የነፍስ ግድያው ዋና ተጠርጣሪ አድርጎታል። ዊል ይህንን ጊዜ ባለጠጋው በፈቃደኝነት እንደሰጠው ለማስረዳት ቢሞክርም ፖሊሶች ግን አንድ ባለጠጋ የዘላለም ሕይወቱን ትቶ ራሱን ያጠፋል ብሎ በጭራሽ አላመኑም። በተጨማሪም ፖሊሱ ለፍትህ ደንታ አልነበረውም። እርሱ የሚያውቀው ይህ ሁሉ ጊዜ በአንድ ድሃ እጅ ውስጥ መገኘት እንደሌለበት ብቻ ነው። ፖሊሱ የዊልን ጊዜ በሙሉ በመቀማት እርሱን ለማሰር የሚያበቃ የመጨረሻ 2 ሰዓት ብቻ አስቀረለት። ዊል ህግ አስከባሪዎች እንኳን ፍትህን እንደማያስከብሩ ሲረዳ በፍጥነት የአንዱን ፖሊስ መሳሪያ ነጠቀ። በመቀጠልም ኤልቫን በታጋችነት በመያዝ የባለጠጋው ጥበቃዎች እርምጃ እንዳይወስዱ አደረጋቸው። ዊል ኤልቫን ይዞ ከቪላው በተሳካ ሁኔታ አምልጦ ወጣ። የጊዜ ፖሊሶቹ በከፍተኛ ፍጥነት በመኪና ተከታተሏቸው። ነገር ግን በዊል አስደናቂና አደገኛ የፍጥነት መንዳት በመጨረሻ ከፖሊሶች ክትትል አመለጡ። ዊል ኤልቫን ይዞ በቀጥታ ወደ ድሆች መንደር ሸሸ። ነገር ግን በመንገድ ላይ ሳይታሰብ የብረት መቆጣጠሪያ ስለነበር መኪናቸው ተገልብጦ ተከሰከሰ። ነገር ግን አካባቢ ላይ የጊዜ ሌቦች ነበሩ። ዊልና ኤልቫ ራሳቸውን ከሳቱበት ሲነቁ በኤልቫ እጅ ላይ የቀረው ጊዜ የግማሽ ሰዓት ጊዜ ብቻ ነበረ። እንደ እድል ሆኖ ወደ ከተማ ቀርበው ስለነበር ዊል ኤልቫን ይዞ በከፍተኛ ፍጥነት ሮጠ። ዊል ለቅርብ ጓደኛው ከሰጠው 10 ዓመታት ላይ ጥቂት ጊዜ ለመበደር ቢፈልግም ጓደኛው ግን ያንን ሁሉ ጊዜ ካገኘ በኋላ መጠጥ ቤት ውስጥ ከመጠን በላይ ጠጥቶ ህይወቱ አልፎ ነበረ። ዊል በእርሱ መልካምነት ምክንያት የጓደኛውን ህይወት ማለፍ በጣም አሳዘነው። አሁን በእጃቸው ላይ የቀረ 2 ደቂቃ ብቻ ነው። ኤልቫ ግራ በገባው ሁኔታ ውስጥ ሳለች ዊል በጆሮዋ ላይ የነበረው የጆሮ ጌጥ እውነተኛ አልማዝ መሆኑን ወዲያውኑ አየ። ወደ አሮጌ እቃ መግዣ ቤት በመሄድም የ2 ቀን ጊዜ ያገኙበት። ህይወታቸው ከተረፈ በኋላ ኤልቫ ዊልን አስገድዳ ለአባቷ እንዲደውል አደረገች። በወቅቱ የጊዜ ፖሊሱም ከኤልቫ አባት ጋር ነበረ።
ዊል ኤልቫን በሰላም ለመመለስ የ1000 ዓመት ጊዜ ቤዛ ጠየቀ። ነገር ግን ስፍር ቁጥር የሌለው ጊዜ ያለው አባቷ ይህንን ጊዜ ለመክፈል አመነታ። በማግስቱ ጠዋት አባቷ ያንን ቤዛ እንደማይከፍል ሲያውቁ ዊል ኤልቫን ወደ መንገድ ይዟት ወጥቶ እንድትመለስ ፈቀደላት። እንዲሁም ራሷን የምትጠብቅበት መሳሪያ ሰጣት። ነገር ግን ኤልቫ በዚህ አጭር ጊዜ ውስጥ ከዚህ ደግና ደፋር ወጣት ፍቅር ይዟት ነበር። ኤልቫ ለአባቷ ደውላ ያንን የገንዘብ ክፍያ ባለመክፈሉ ምን ያክል ጨካኝና ደንታቢስ እንደሆነ ነገረችው። በዚህ ንግግር ላይ ሳሉ የጊዜ ፖሊሶች አካባቢውን ከበቡት። ዊል አደጋውን ገና ሳይረዳው ኤልቫ ወዲያውኑ መሳሪያውን አወጥታ በመተኮስ የጊዜ ፖሊሱን መሬት ላይ ጣለችው። ነገሩ ወደማይመለስበት ደረጃ መድረሱን ያየ ዊል የፖሊሶቹን መኪናና መሳሪያ ነጥቆ ከኤልቫ ጋር አመለጠ። አሁን ሁለቱም በመላው ሀገሪቱ የሚፈለጉ ከባድ ወንጀለኞች ሆነዋል። ኤልቫ የዚህን ማህበረሰብ ኢፍትሐዊነት በሚገባ የተረዳችው ያኔ ነበረ። በመሆኑም ከዊል ጋር በመስማማት የባለጠጎችን ሕግ ለመስበርና ፍትህን ለመመለስ ወሰኑ። ስራቸውን የጀመሩት ሀብታሞችን በመዝረፍ ሲሆን ልምድ ካካበቱ በኋላ ግን ትልቁን የጊዜ ባንክ በድፍረት ዘረፉ። ያገኙትን ጊዜ ለራሳቸው ከማስቀመጥ ይልቅ ለድሆች በነፃ ያድሉ ነበረ። የሁለቱ ዝና እየናኘ ሲሄድ የጊዜ ፖሊሶችና የጊዜ ሌቦች በየአቅጣጫው ይፈልጓቸው ጀመረ። በአንድ ወቅት የጊዜ ሌቦች መሪ ዊልን ለፊት ለፊት ፍልሚያ ጋበዘው። ዊል በመጀመሪያ ላይ የተሸነፈ በመምሰል ጊዜው እንዲያልቅ አደረገ። የሌቦች መሪ የዊል ጊዜ ሊያልቅ ሰከንዶች ሲቀሩት በትዕቢት ሲዘናጋ ዊል ፈጣን የመልሶ ማጥቃት በመሰንዘር የሌባውን መሪ ጊዜ ወደ ዜሮ ቀይሮ ገደለውና ከዚያም አመለጡ። ነገር ግን ዊል አንድ ትልቅ እውነት ተረዳ። እነርሱ ምንም ያህል ጊዜ ከባንክ ቢዘርፉም ባለጠጎች የእቃዎቻቸውን ዋጋ ታክስ በጊዜው ልክ ከፍ ስለሚያደርጉት ድሆች ሁልጊዜ እንደተጨቆኑ ይኖራሉ። ስርዓቱን ሙሉ በሙሉ ለመስበር ቢያንስ 1 ሚሊዮን ዓመት መዝረፍ ነበረባቸው። ኤልቫ ይህንን ያህል ጊዜ የት እንደሚገኝ እንደምታውቅ ነገረችው። በማግስቱ ኤልቫ ለአባቷ እጅ የሰጠች በመምሰል ወደ እርሱ ቀረበች። ዊል ደግሞ በጥበቃ ሰራተኞች ተመስሎ በመግባት የኤልቫን አባት በቁጥጥር ስር አዋሉ። ወደ ባንኩ ዋና ካዝና ሲገቡ እዚያ ውስጥ የ1 ሚሊዮን ዓመት የጊዜ ማሽን ተቀምጦ ነበረ። የአባቷ ማስጠንቀቂያ ግን ይህ ጊዜ ለድሆች ከተሰጠ ማህበረሰቡ ይፈርሳል የሚል ነበረ። ነገር ግን ዊልና ኤልቫ ያንን የ1 ሚሊዮን ዓመት ጊዜ ይዘው በባለጠጋው መኪና የፖሊስን መከላከያ ጥሰው ወጡ። ወደ ድሆች መንደርን በመመለስ ያንን ሁሉ ጊዜ ለህዝቡ አከፋፈሉ። በመጨረሻው ሰዓት የኋላ ቆጠራቸው ሊያልቅ ጥቂት ሰከንዶች ብቻ ቀርተውት ነበረ። ዊል በአቅራቢያው ወደ ነበረው የፖሊስ መኪና በከፍተኛ ፍጥነት በመሮጥ ለራሱ ጊዜ ከሞላ በኋላ ወደ ኤልቫ ተመለሰ። እናቱን ባጣበት መንገድም ፍቅረኛውን ማጣት አልፈለገም። ዊል በቅጽበት የኤልቫን እጅ በመያዝ ጊዜዋ ሳይሞት አተረፋት። በፊልሙ ማብቂያ ላይ የድሆች መንደር ያንን 1 ሚሊዮን ዓመት በመጋራት ሁሉም ወደ ባለጠጎች መንደር በነፃነት መፍሰስ ቻሉ። በሁለቱ መንደሮች መካከል የነበረው ድንበር ለዘላለም ተሰበረ። ዊልና ኤልቫ ግን አሁንም ፍትህን ለማስከበር የባለጸጎችን ጊዜ ለመዝረፍ ጉዟቸውን ቀጠሉ።